ያላችሁ ክቡራን ቤተሰቦቼ ይህ ፋክት ስቱዲዮ ነው። በመረጃ ሰዓታችን በማህበረሰቡና በማህበራዊ ሚዲያው ትኩረት የተደረገባቸው በጣም ወሳኝ የሆኑ መረጃዎችን ልናይ ወድናል። አሁን ወደ እነሱ እናልፋለን። በትግራይ አካባቢ እንጻጽ ተብሎ በሚጠራው ስፍራ ላይ በመጠለያ ውስጥ የሚገኙ ኢትዮጵያኖች ወገኖቻችን እጅጉኑ ተጎድተው በሶሻል ሚዲያ ላይ በማየት ሌሎችም አዲስ አበባ የሚሆን ሌላ አካባቢ ያሉ ልጆች ወንድሞቻችን ያደረጉትን ርብርብ በመቀበል እኛም ቻሌንጁን እዚህ ሐዋሳ ላይ ያስጀምረን ነበር። በሆነው ሁሉ ላይ እና ልብ ያላችሁ ሰዎች በጣም የምትመሰገኑ እንድትመሰገኑም ጭምር የሚገባችሁ 48 ሰዓት ባልሞላ ጊዜ ውስጥ 1 ሚሊዮን ሊጠጋ የሚችል ገንዘብን ማሰባሰብ ችለን ነበር። ስለዚህ መንግስት ደግሞ ትላንትና ዕለት ያወጣውን መግለጫ ከሰማን በኋላ የነበረውን የተቀበልነውን በጣምራ ተካፍቶ የገባውንም ገንዘብ ለመመለስ ችለናል። በዚህኛው ቪዲዮ ደግሞ እንደተመለከታችሁት እንግዲህ በትግራይ ለተጎዱ ወገኖቻችን በጣም በርከት ያሉ ገንዘቦች ድጋፎች በአይነትም በብርም ሲሰበሰቡ ነበር። ሐዋሳ ደግሞ ይህን አስመልክቶ ወደ 1 ሚሊዮን የሚጠጋ ገንዘብ በግብረሰናይ ወጣቶቹ ተሰብስቦ እንደነበርና እንግዲህ በጣም በሚያሳዝን ሁኔታ ይህ ገንዘብ መንግስት የማንን ድጋፍ አንቀበልም ብሏል በማለት ገንዘቡን ለሰጡ ሰዎች ተመላሽ እንዲደረግ ተደርጓል። ይህ በጣም በእውነት በጣም የሚያሳዝን ነገር ነው። ስንት የተጎዱ የተራቡ እና አቅም የሌላቸው ዜጎች ባሉባት ሀገር ውስጥ የተሰበሰበ 1 ሚሊዮን ተመልሶ ወደዛ መሄዱ በጣም ያሳዝናል፣ እንደኔ ማለት ነው። የእናንተን ስሜት በኮሜንት ሰላም ያገሬ ልጆች መተናል። የታባቱ ዛሬ እንግዲህ እንዳተኙ ብያቸዋለሁ። የሚገራርሙ vlogoች ነው የምንሰራው። አሁን እንግዲህ የሆነው ቦታ ነን፣ ትልቁ ንግድ ባንክ ማለት ነው። ትልቁ ንግድ ባንክ ህንጻ ነን ያለነው የኢትዮጵያ ስፒድ ጋር ማለት ነው። አይሾ ኢትዮጵያ ስፒድ እንደዚህ ትሄድና ኢትዮጵያዊው አይሾው ስፒድ እንግዲህ ለመፈመስ በጣም ከፍተኛ ጥረት እያደረገ ነው። ጥረቱ ግን የዋዛ አይደለም። አንደኛ በጣም ታዋቂ ከሆነውና ጊዜያዊ ወሬውን ልቅምቅም አድርጎ ከበላው ከአይሾው ስፒድ ጋራ ስሙን አመሳስሎ መጣ። ስሙ ብቻ ሳይሆን መልኩም ይመሳሰላል። አክቹአሊ በአክሽን አንድ ላይ ሆኑ ይችላሉ። ነገር ግን ይሄ ልጅ ለመፈመስ የሚያደርገው ጥረት አልተገደበም። አዶናይ ጋር ደርሷል። አዶናይ ደግሞ ልጁ ልክ እንደ አይሾው ስፒድ እዚህ ጋር የሚያደርገው ስልክና የሚይዘው ስልክ 2 ስልክ ገዝቶለታል። እንግዲህ እንዴት እንደሆነ አናውቅም። ብቻ አዶናይ በጣም በሚገርም ሁኔታ ልጁን እየተባበረው እያገዘው ነው የሚገኘውና አይሾው ስፒድ መፈመሱ ጫጩት የምን ልጅ ናት? ይንቁላል። የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበር? መሌ። ስለ ውቅያኖስ የሚያጠና ሳይንስ ምን ይባላል? ስተዲ ኦፍ ውቅያኖስ። እንዴት ነው የእናንተ ጠቅላላ እውቀት ለመሳተፍ የሆነ ቴሌቪዥን የሆነ ፕሮግራም የሆነ ኮንሰርት ላይ ሄዳችሁ ጠቅላላ እውቀት አለና መሳተፍ ከፈለጋችሁ ተሳተፉ ብትባሉ እናንተ እንዴት ነው? እንግዲህ በቪዲዮ እንደተመለከታችሁት ማለት ነው የአቶ መለስ የድሮ ስማቸው ቅጽል ስማቸው ማን ነው ሲባል መሌ ነበር ያለችው። በጣም አስቂኝ ነው በእውነት። እንዲሁም ደግሞ አንዳንዴ አስቸጋሪ ነው ጋይስ፣ አያድርስ ነው ጥያቄ። ጠቅላላ እውቀት ጥያቄዎች በጣም አስቸጋሪ ናቸውና እንደዚህ በጣም በትልቅ መድረክ ቀርቦ ግን መዋረድ እንደው ባንቀርብስ ጋይስ፣ ባንቀርብስ ቢቀርብስ። እንዳያቸዋቸው እንግዲህ ቀጣይም 1-2 ቪዲዮዎች ማሳያቸዋለሁ። የሙዚቃ ኮንሰርቶች በአዲስ አበባና በተለያዩ ቦታዎች በጣም እየበዙ ናቸው ማለት ነው። የሙዚቃ ኢንዱስትሪው መልሶ ምን እያደረገ ነው? ሪቫይቭ እያደረገ ነው፣ እያቆጠቆጠ ነው ያለው። ደስ ብሎታል። ህዝቡ ደግሞ በጣም በሚገርም ሁኔታ ነው እየተቀበላቸው ያሉት። በቀደም ሳምቮድ ከ14 ዓመት በኋላ ወደ ኢትዮጵያ መጥቶ የሙዚቃ ድግስ በአዲስ አበባ አድርጎ ሪያክሽኑን እንደምትመለከቱት ነው። እንግዲህ እንዳያችሁት ነው ቪዲዮውን። ልጅ ማይክም ኮንሰርት እንደምትመለከቱት ነው። ይሄም በአዲስ አበባ የሆነ ነው። በጣም በሚገርም ሁኔታ ህዝቡ በጣም ደስ ብሎታል ማለት ነው። ኮንሰርቶች፣ የሙዚቃ ድግሶች በአዲስ አበባ እየተጧጧፉ ናቸው።
በመጨረሻም የማሳያችሁ አንድ ቪዲዮ አይሾው ስፒድ የተባለው እንግዲህ ዝርያው የጥቁር አፍሪካዊ ነው የሚመስለውና አሜሪካዊ ነው። በአሜሪካ የሚኖር በጣም ተጽዕኖ ፈጣሪ ግለሰብ ነው አይሾው ስፒድ እና በአሜሪካ ያለ የተለያዩ ዓለም ሀገሮች ለኮንሰርት ምናምን ለሾው ሲሄድ እየተዘዋወረ ነው እሱ በዩቲዩብ ላይቭ ስትሪም ያደርገው እና ሲሄድ ውሻው መጣ ምናምን ጥቁሩ መጣ ቡችላው መጣ ምናምን እያሉ ዝንጀሮ መጣ እያሉ የሚያሸማቅቁት በጣም ብዙዎች ነበሩ። እንደሚታወቀው በጣሊያንም ሄዶ ነበር፣ በእንግሊዝም ሄዶ ነበር፣ የተለያዩ ሀገሮች ሄዶ ነበር እና የሚወዱትም እንዳለ ሁሉ የሚያሸማቅቁትም በጣም ብዙዎች እንደነበሩ መረጃዎች ያሳያሉ። ወደ አፍሪካ ሲመጣ ግን በቃ እጅግ በጣም ደስተኛ ነው፣ ፍሪ ነው የሆነውና አንዳንዶቻችን ኦፍ ኮርስ እንደዚህ አይነት ቪዲዮ ማየት አትወዱም። ግን ይሁን ለምንድን ነው ልጁ በዚህ ደረጃ አሜሪካኖች አሁን አፍሪካን አናቃትም ነበር ምናምን የሚሉት ማለት ነው። ስለ አፍሪካ እኮ እኛ ቪዲዮ አይተን አናቅም እያሉ ነበር። ነገር ግን የራሳቸው ዜጋ ጥቁሩ አፍሪካዊ አሜሪካዊ ወደ መጀመሪያ በ19 ሀገሮች መስተንግዶ አዘጋጅቶ ደቡብ አፍሪካ ላይ በነበረው ቆይታ ማለት ነው የሚሰራቸው ነገሮች ፍሪ መሆኑ ምናምን ሲያዩ ህዝቡ አፍሪካ እንደዚህ ነች እንዴ ህዝቡ እንደዚህ ፍሪ ነው እንዴ አይነት ነገር እያሉ ይገኛሉ። እና እንዴት ወደዱት? እስኪ ለማንኛውም የመጨረሻ ይሄን ቪዲዮ ጋብዛችኋለሁ። ሀሳብ አስተያየት